ሰላም ጤና ይስጥልኝ እንደምን አላችሁ? ፓስተር አስፋው ነኝ ከቫንኩቨር ካናዳ። ሰሞኑን በካናዳ አዲስ የሆነ ሁኔታዎች አሉ። እነዚህ ሁኔታዎች የካናዳ መንግስት C9 የሚል አዲስ ቢል ሊጸድቅ ነው። በዚህ ማርች ላይ ፓርላማው ስለ ተለያዩ አይነት ሰዶማውያን ሆነ ስለ ጄንደር መናገር እንደ ጥላቻ ህግ ተብሎ በፓርላማ ሊጸድቅ ነው እና በጣም በቤተ ክርስቲያን ላይ ስደት ለማስነሳት ጠላት በጣም የታጠቀበት ጊዜ ነው። ቅዱሳንን ለማሳሰብ በያላችሁበት መጸለይ እንዳትረሱ። ቤተ ክርስቲያንን ለማሳደድ ጠላት እየተንቀሳቀሰ ነው እና ይሄ መጽሐፉ ያለው ይፈጸም ዘንድ ስደት በሁሉ ቦታ ይሆናል። ስለዚህ ቤተ ክርስቲያን እንድትነቃ ሴም ታይም ደግሞ እንድንጸልይ ለማሳሰብ ነው። በተለይ በካናዳ ያላችሁ፣ በአሜሪካ ያላችሁ ይሄ C9 የሚባለው አዲሱ ቢል ከጸደቀ በቤተ ክርስቲያናችን ኃጢአትን ተቃውመን ማስተማር አንችልም ማለት ነው። በህግ መከሰስ መታሰር አለ ማለት ነው። እንግዲህ ካናዳ የእግዚአብሔር ጉያ አይደለችም፣ መኖሪያችን እግዚአብሔር ነው። ስለዚህ ዘመኑ እየከፋ ነው። መጸለይ አትርሱ። ጌታ ኢየሱስ ከእናንተ ጋር ይሁን። ሻሎም ሻሎም።